እንኳን ደህና መጣችሁ ወደ ቻናላችን። ዛሬ በዓለም ታሪክ ውስጥ ካሉ በጣም አስፈላጊ ክስተቶች አንዱን እንነጋገራለን። ይህ የአይን ላይ ግብጽ ደቡብ እና የታችኛው ግብጽ ሰሜን አንድነት ነው። በግሪጎሪያን አቆጣጠር 3100 ዓመተ ምህረት ዙሪያ ተከስቷል። ይህ የአንድነት የጥንታዊ ግብጽ 3000 ዓመት የዘለቀ ስልጣኔ መሰረት ጥሎል። ፒራሚድ ኃይሎች ፈርዖን አንድ ነገር ሀሳብ ሁሉም ከዚህ ክስተት ጀመረ። በግሪጎሪያን አቆጣጠር 4000 ዓመተ ምህረት ዙሪያ በግብጽ ሁለት የተለያዩ ዓለሞች ነበሩ። የአይን ላይ ግብጽ ደቡብ በናይል ወንዝ ዳርቻ ትልቅ መንደሮች ነቃዳና ሂቁርና የበለጠ ሀብታም የተዋቀሩ ማህበረሰቦች፣ ከባድ የመቃብሮች፣ የወርቅ የናስ ጌጣጌጦች፣ የኃይል ማዕከል ነገሥታት እየተወለዱ ነበር። የአንበሳ የበሬ ጭራ ምስሎች የኃይል ምልክቶች። ታች ግብጽ ሰሜን ዴልት ለም መሬት፣ ውሃ፣ ብዙ እርሻ፣ ተጨማሪ ንግድ ግንኙነት ከሲናይ ከፍልስጤን ያነሳል። የኃይል ማዕከል ቀላል ማዕቀቦች። አንድነቱ አንድ ቀን አልነበረም፣ ቀስ በቀስ ሂደት ነበር። ኪንግ ስኮርፒዮ በግሪጎሪያን አቆጣጠር 3150 ዓመተ ምህረት በአይን ላይ ግብጽ ውስጥ ትልቅ ኃይል ነበር። ኪንጋ እና ሉሆር የደቡብ ነገሥታት ወደ ሰሜን እየገቡ ጀመሩ። በመጨረሻም ናርማን ተጠናቀቀ። ናርማን በብዙ ምሁራን ከጥንታዊ ሚኒያስ ጋር ይታወቃል። ይህ የሲልቶኖ ፓላቲኖ 64 ሴንቲሜትር ቁመት በ1898 ሄርኩሊስ ተገኘ። ዛሬ በካይሮ ሙዚየም ይገኛል። ፕላቲንጎን አንዱ ዋርን በናርሙ የአይን ላይ ነጭ ዘውድ ለብሶ ጠላትን በጭንቅላት ላይ ይመታል። ጠላትን በዴልታ አካባቢ ነው። የጭንጋን ምልክት፣ የጭራቅ ሃርፒና የበሬ ጭንቅላት የኃይል ምልክት። የሆርስ ጭራቅ ጠላት ይይዛል። የፕላቲንጎን ሁለት ናርማን የታችኛው ግብጽ ቀይ ዘውድ ለብሳ በሰልፍ ይመራል። ሁለተኛው ዘውድ በአንድ ሰው ላይ የአንድነት ማሳያ ነው። ሁለቱ ፓትራንን አግኝቷል ተጠቅመው የአንድነት ምልክት። ናርማን የመጀመሪያው ፈርዖን ልጅ ሆርአሚሚፈሪስ መሰረት የግብጽ ዋና ከተማ ለብዙ ሞት ዓመታት። የድርብ ዘውድ ተጀመረ። የመጀመሪያው ግብጽ ጽሑፍን እድገት፣ የአስተዳደር፣ የግብር፣ የጦርነት ሰራዊት ተዋቀረ። የአንድነት ተልዕኮ ተጽዕኖ የአንድ ሀገር ሀሳብ ተወለደ። ቱላንስታዊ ፈርዖን እና ሆረስ እና የኤሶን ልጅ ተደርጎ ተወሰነ። የግብጽ ስልጣኔ ወደ አፍሪካ መካከለኛው ምስራቅ ተስፋፋ። ይህ ወደ ለ3000 ዓመት ቆየ። የናርማን አንድነት ዛሬም ግብጽን አንድ አድርጎ ይጠብቃል። የኢትዮጵያዊ ታሪክ ስንመማር ይህ እንደ ምሳሌ እንወስዳለን። አንድ ላይ ታይሎ ቪዲዮን ከወደዱት ላይክ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ስለ ሆረስ እና ሴተ ፈርዖን አትቢሽ ይሆናል። እናንተ ምን አስተያየት አላችሁ? ናርማን በእውነቱ ሚኒያስ ነው ብላችሁ ታስባላችሁ? በኮሜንት ጻፉ። እናንተን እንጠብቅ። የሚቀጥለው ቪዲዮ ይታያል። ቻው። እግዚአብሔር ይባርክ።